ነበር። አስፈሪዋ ሴትም በጣም ጨካኝ የሆነች ጠላት ነበረች። አንቺ ጠንቋይ ሴት እንዴት እንደዚህ ወጣት ልትሆኚ ቻልሽ? ዶና የምትባል ሌላ ጠንቋይ ነበረች፣ የአስፈሪዋ ሴት ጠላት። ዶና አንቺ ነበርሽ እንዴ ያኔ እንደዛ ጉዳት ያደረሽብኝ? አዎ እኔ ነበርኩ። ምን ትሆኚ እና እስከዛሬ ተሳስቻለሁ ማለት ነው? ትክክለኛዋ ጠላት አንቺ ነበርሽ? ዛሬ እኔ ላይ ላደረሽው ሙሉ በሙሉ ትከፍያለሽ። በዚህን ሰዓት እናቴ ብላ የምትጠራት ጠንቋይ መሆኗን አወቀች። ለመሄድም ወሰነችና እባክህን አዳም እናቴን እንርዳት። እሺ ራፑንዘል፣ ግን እንዴት ነው መውረድ የምንችለው? ራፑንዘል ይህንን ለማሰብ ብዙ ጊዜ አልወሰደባትም። እሷም ወሰነች ጸጉሯን ለመቁረጥ። የተቆረጠውንም ጸጉር ከመስገዱ ጋር በደንብ አርግተው አሰሩትና እነሱ ወረዱ። እናቴ ተጠንቀቂ፣ ሌላ ምንም ልልሽ አልችልም። ጠንቋይዋ ራፑንዘልን ባየች ጊዜ በጣም ደነገጠች። ራፑንዘል እንዴት እዚህ ልትመጪ ቻልሽ? ጸጉርሽ ሴት ነው ያለው። ይሄ በጣም ጥሩ ነገር ነው። እሷ ስትዘናጋልኝ እኔ ያጠቃታለሁ። ዶናም በፍጥነት ጠንቋይ መታም አርቃ ጣለቻት። እሷም አቅም አነሳትና ዘው ተኛች። እኔ እንደገና አሸነፍኩሽ። አንቺ የተረገምሽ፣ እንዴት እኔን ልታጠቂኝ ቻልሽ? አሁን አንቺን የሚያድንሽ የለም። ልክ በዚህ ጊዜ ራፑንዘል እየሮጠች መጣች። ጋሻም ይዛ ጠንቋዩን ከለለቻትና ልቅ የሚመስለው ኃይሏን መልሳ ስታንጸባርቅባት ይህን አጋጣሚ አዳም ይቀበልና የጠንቋዩን ዱላ ይሰብርባት። እኔን የምታጠቁኝ መስሏችሁ ነው? ይሄ መጨረሻው አይደለም፣ እመለስላችኋለሁ። ራፑንዘል ምንድን ያደረግሽው? እናም ደግሞ ጸጉርሽ የት ሄደ? እሱ ደግሞ ማን ነው? በጣም የምትገርሚ ሰው ነሽ። እንዴት ለእኔ ብለሽ መስዋዕትነት ትከፍያለሽ? እኔንም ለማዳን ብለሽ ጸጉርሽን ቆረጥሽው። እናቴ በጣም ወድጄዋለሁ። ከሱ ጋር ንጹህ የሆነ ህይወት መኖር እፈልጋለሁ። አሁን በጣም ስለወደድኩት ከሱ ጋር እሄዳለሁ። ቃል እገባልሻለሁ፣ መጥቼ አይሻለሁ። ጠንቋዩም በዚህ ሰዓት ራፑንዘል ሙሉ ታሪኩን እንዳወቀች ተረዳች። ቢሆንም ግን ጠንቋዩዋ ሐዘን ይታይባት ነበር። ራፑንዘል ጥላት ስለሄደች። ስማኝ አዳም፣ ራፑንዘልን ውሰዳት፣ እሷንም ተንከባከባት። ልክ በዚህ ሰዓት አዳም ጠጋ ብሎ ጸጉሯን ነካካው። በነካካውም ሰዓት ልክ እንደ በፊቱ ረዥምና የሚያብረቀርቅ በጣም የሚያምር ጸጉር በቀለ። እንዴ ምንድን ነው የተፈጠረው? ኦ አግኝቼዋለሁ። እውነተኛው አፍቃሪን አግኝቻለሁ። ይህንን የሚመልስ አንድም ሰው አይኖርም። ይሄ ማለት የጸጉሬ ጥንካሬ እና የባለቤቴም ጥንካሬ ነው። ከዚህም በኋላ አዳም ወስዶ ልጅቷን ለቤተሰቦቿ መለሰላቸው። ከብዙ ዓመት ልዩነት በኋላ በደስታ አንድ ላይ ሆኑ። አዳምም ራፑንዘልን ይዞ ለቤተሰቦቹ ማስተዋወቅ ፈለገ። ንጉሡም ይሄን ባየ ጊዜ በጣም ተደሰተ። በዚህም ጊዜ ድል ያለ ሰርግ እንደሚያዘጋጅ ንጉሡ ተናገረ። ሁሉም ሰው አሪፍ ሰርግ እንደሚኖር እየጠበቀ ነበር። በድንገት ታዲያ ከርቀት ሆኖ አንድ ወጣት ያዳምጣቸው ነበር። የሆነ ነገርም እያሰበ ይመስላል። ይሄ ታሪክ ስለ ራፑንዘልና ስለ ልዑሉ አዳም ነበር።